ሄዶ ከይርጋ ጨፌ ድረስ የመጣው 6 ዓመት ልጅ ስንቱን ጫካ ስንቱን ጋራ አልፌ ይሄው ገባው ይርጋ ጨፌ ብሎ ቀጥሎ ምንድነው? ይሄን ዘፈን አልችለው። እሺ አንተ የምትችለው ምንድነው? ያን ሽልቴ ለንጃማዬ ታንቹማ ብርቴ ለንጃማዬ ሰባታ ጉርቴ ለንጃማዬ ሚሪንክ ታቴ ለንጃማዬ አኔ ጭፋቴ ለንጃማዬ አባሚ ታቴ ለንጃማዬ ጊ ጃማዬ ማይ እበስ ለንጃማዬ ማይ ለንጃማዬ ገደን ከፌራኒ ጋለ አማቲትና ኡቴና ሶና ጎዲስ ሰዶይቴ ሰፋቴ ዳንቻና ኡቴና ኪኒ በሬዶ አንተና አንተና ገደታ ገደን ጣና ወርቂታ ወርቃኛ አንገደታ በቃ አይሲዩ አይቻችኋለሁ። ለሽልማት ታጭታችኋል እናንተ ሶስታችሁ። ዲማ ዘፈን ነው የኔ እንጃ ነው። ግጥም ትችላለህ እንዴ? አው እስቲ በል ተራራ ተንዶ የሰፈርሽ ተጠረ ወጋን ተረካሴን ሰው ለወጋ ቢባንቺ መተካሴን ወርካም ለቆ መጣን እንገረው አንዛ እኛ ስንፈቀር ምቀኞቹ በዛ ጉዛማን። እሺ አሁን የገጠምክልኝ ግጥም ማለት ነው በፍጹም ለህፃናት የሚሆን ግጥም አይደለም። ለህፃናት የሚሆን ግጥም አተህ ነው እና እንሂድ በጫካ ልበልል። አዎ እንሂድ በጫካ ያቲሙ ሳይመጣ ያቲሙ አለ ሄድክ እኮ። ስንት ዓመት ነው? እኔ 6። በአጠቃላይ ግጥሙ ለህፃናት የሚመጥን ግጥም አይደለም። ትልልቅ ሰዎች ናቸው ያንን ግጥም ማለት ያለባቸው። አንተ ግጥም እሺ ለማንስ ነው ግጥሙ? አንዳንድ የምታውቃቸው ዕውቀቶች ለህፃናት የማይሆኑ ከሆነ ሲነግሩ ሲያስጠኑ እኔ ይሄንን አልፈልግም በእድሜ ልክ አስጠኑ ይበል። እሺ ብራቮ። ሾንጥሽ ማን ነው? ሾንጥሽ ሾንጥሽኛ ሀገር ጉራ አይደለም ያኩቻ ነው ጉራ። ስፖርት ሲያሰሩ እኔ ያኩቻ ነኝ ዋዋ የአኩቻ ጉራ ነው። የሾንጥሽ ጉራ አይደለም ያልከው ነው። የሾንጥሽ እኮ ዳምብል ሰረንሰራ የኛ ቢሮ የሰፈር ነው። የበግ ሰፈር። እናንተ ተከራያችሁት ፎቅ ቤት እኮ ነው። እሱ የፍየል ሰፈር አይደል? ፍየል ቤት የሚል አለ። ልክ ነህ። ግን የፍየል ሰፈር አትበል። ሰፈራችን ጽድት ያለ እሷ ነች። ይኸውልሽ ስሚ፣ ስነ ስርዓት ያዥ። ይኸውልህ ሰሚት ነው የሚባለው ሰፈራችን። እሺ እያለች እንድታስፈራራኝ ነው። ጠቀሳ ምናምን መሳም የጠቀሳችሁ ነው እንደዚህ ብላ ልጅ እንትን ፋራ ልታረግ ማለት ነው። እኔ እኮ ችሙን ለጋሽ ማሙዳ ዲኔ አብሲት ጎመን ቀቀ የበላ አራድዬ ነኝ። አብሲት ጥለ ጎመን ቀቅለ የበላ ያራዳ ልጅ ነው። አዲስ አበባ ውስጥ ብዙ ሰፈር አለ ታውቃለህ? ግን እኮ የአራዳዎች አገር ጨርቆስ ነው። ምን ሸባ ያጨዋውን በክብረ ብርሃኑ ጋር ፖስተር ምን ላይ ነው ያየኸው? ቴሌቪዥን ላይ ነው። ከሴቱ እስከ ወንዱ ምን ሸባያ አዲስ አበባ ውስጥ ምን ፋራ አለ እንዴ? አንዳንዶች አሉ። ቻይነኛ እናውራ። አሁን እናውራ። ልተርጉምላቸው እኔ? አይ እኔ እናሱ እሸቱና እኔ እናወራለን። እናንተ ቋንቋን በአማርኛ ትተረጉማላችሁ። አንተ ያልከው ምን መሰለህ? እኔ አንተ ልተካሃለሁ ያንተ አስተዋራሽ ነው። አላወቅም። ላወቀ ነው የምታጨበጭቡት። ላላወቀ አታጨበጭቡት። ማነው? ወይኔ ምን አላወቅሽም። በጣም አዝንብሻለሁ። አላወቅሽም።
ዶንኪ ቲዩብ ስላቀረበኝ አመሰግናለሁ ሼፍ። እስቲ ይርጋ ጨፌ ላሉ ወገኖች እንኳን አደረሳችሁ ለገና በዓል በላችሁ። እንኳን አደረሳችሁ የጨፌ ሰዎች ለገና በዓል። እናመሰግናለን። ይርጋ ጨፌ በጣም የምትታወቀው ታዲያ በምንድን ነው? በቡና። ፍራፍሬስ ምን ምን አለ? እኛ ጋ አቮካዶ፣ ጊስጣ፣ ማንጎ፣ ብርቱካን፣ እነሱ ጎመን፣ ቆጮ አለ። ጎመንም ቆጮም ፍራፍሬ ናቸው አይደል? አንተ አቮካዶ እየበላ ነው እንደዚህ እሳት የሆንከው? የእሳት ጊዜ ስለተወለድኩ እኮ ነው። ምን ማለት ነው የእሳት ጊዜ ስለተወለድኩ? የግርግር ጊዜ ስለተወለድኩ። የቱ ግርግር? እኛ ጋ ግርግር ነበር የዛን ጊዜ። እሺ ትንሽ በረድ ሲል ተወለድኩ። ዳሽን ባንክ ብዙ ጊዜ ምንድን ነው የሚለው? ዳሽን ባንክ ሁሉ ጊዜ አንድ እርምጃ ቀዳሚ። ዛሬ በመጨረሻ እጅግ አስደናቂ ሰርፕራይዝ አዘጋጅቼልሃለሁ። ዝግጁ ነህ? ተመልካቾቻችን ዳሽን ባንክ እንኳን ደስ አለን ይላል ለመላ ባለ አክሲዮኖችና የመላው የባንካችን ሰራተኞች በ2022 የኢትዮጵያ የባንክ ኢንዱስትሪ የዓመቱ ቀዳሚ ባንክ በመሆን ለ12ኛ ጊዜ ዘባንከር የሚያበረክተውን ሽልማት አሸናፊ ሆነናል። እንኳን ደስ አላችሁ ይላል ዳሽን ባንክ። ሁልጊዜም አንድ እርምጃ ቀዳሚ ነው። ግን እኮ የሳንቾ አንድ ዘፈን አለኝ። እስቲ እንስማ። ወይኔ ወይኔ ሳንቾ ተረታን አፌ 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 ለሷስ ዮኖ በራስ አፌ ዛሬማ ነግሬያታለሁ የቀረ ይቅር ብዬ ለሷ ያለኝን ሁሉ ብዬ ችንግን ብዬ ብትዋሰስማይ ይገርም ነው። ግን አንተ አሁን በአብዛኛው እየዘፈንክልኝ ያለው የፍቅር ዘፈን ነው። አንተ ለምን ከእድሜ የሚሄድ ዘፈን አትመርጥም? ከእድሜ እኩል እንደኔ አጭር። አዎ ማለት የህፃናት ዘፈን አለ ብዙ። ቁርዬ ትምህርት ቤት አትሄጂም በለዋ ለምን ቁርዬ ስል ወይዬ እንላለን። ወይዬ ትላላችሁ። እሺ ቁርዬ ወይዬ ትምህርት ቤት አትሄጂም። ቁጭ በል ቁጭ በል። ለምን በላው ማን ከነገረሽ እህቴ ቤትሽን ሚያለብሳት መታት ምንምኗን እጅጇን እጇ ላይ ምን አገኘሽ? የብር ቀለበት አይ ቀለበት ነው። ቀለበት ቀለበቱን ለማን ሰጠሽ? ለአሮጊት አሮጊቷን ሰጠችሽ? ጭራሮ እሸቱ ስሙ ጭራለው ምን አረግሽው? አጨስኩት ጭሱ ወዴት ሄደ? ወደ ሰማይ ከሰማያት ምን ወረደ? ገባ ሙሉ ወተት። አንተ ግን ራፐር ነኝ ብለህ ነው እንደ እንደዚህ እሱ እኮ ሴፉን ቁጭ ነው አስባልት የኔ አየህ ያንቺ ፉል ነው የኔ እንትን እድሜ ነው ነው። አሁን ይመለጥልሃል። አሁን የኔ መላጣ አልሆንም አስፋልት አልሆንም። ተው 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 ቡና አምጥቼልሃለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ አንተ ያው ጥሬ ቡና አምጥተህልኛል። እኔ ደግሞ አሜሪካን ሀገር ብትሆን ኖሮ ያለኸው ከፋ ኮፊን ጋብዝ ነበር። አሜሪካ ከፋ ኮፊ እየተሸጠ ነው። ተቆልቶ ተፈጭቶ ተዘጋጅቶ በ1550 ሱቆች ይሸጣል። መቼ ነው የምትሄደው አሜሪካ? ሳድግም እሄዳለሁ። ስታድግ ትሄዳለህ። ስትሄድ በቃ አሁን አንተ ስታድግ ምን መሆን ነው የምትፈልገው? ኮማንደር። የምን ኮማንደር? ከአየር የሚወርዱ ከአየር ላይ የአየር ወለድ ኮማንዶ ማለት ነው። ከአየር ላይ ወርደህ ታውቃለህ? አሁን ብታሳየኝም እወርዳለሁ።
የተወደዳችሁ ልዩ የገና በዓል ዝግጅታችን እንደቀጠለ ነው። አሁን የምንኖርበትን ቤት ተከራይታችሁ ነው? የቀበሌ እኮ ነው። ኪራይ ስንት ነው የምትከፍሉት በወር? ለጭቃ ሳልሆን አይከፈልም ነው? እንደናንተ ፎቅ ቢሆን ይከፈል ነበር። ከባድ ሰው ዝግጁ ነህ ለመጓዝ? ከከተማ ልንወጣ ነው። አማን በጣም ነው የምናመሰግነው። እሺ እኔም አመሰግናለሁ። ወደፊት ኢትዮጵያን ማየት ከፈለክ ብዙ አይነት መኪኖች አሉን፣ ዘመናዊ መኪኖች በቪአይፒ ሰርቪስ እንሰጣለን። ስለ ሰርቪሳችን ደግሞ www.amanethiopia.com ወይም 0912 35 31 33 ብትደውልልን ብዙ በቃ ኢትዮጵያን ጎበኘን የምትለው ፖሊስ በደንብ አድርገን እናሳያለን። ሀገርን ሙሉ ፓኬጅ ከነማስጎብኘቱ እስከነ አኮሞዴሽን እስከነ ቬክል ሁሉንም ሰላም በለኝ እስኪ በጌዴው ነው አባንታቴ እንዴት ጌዶኛ ትችላለህ እያልኩ ነው። ቋንቋ ሳታውቅ ነው እንደ ዝም ብለህ ሰው በአውሮፕላን ሲሄድ ሽንቱን የት ነው የሚሻለው? ሃይላንድ ላይ ውሻቱ ወይ እቺ መኪና ከሁሉም ትለያለች። ማማር ላይ በቃ አንደኛ ታምራለች አይደል? እኔም እንዳንተ ዛሬ ነው የገባውባት ወንድም አለም ልክ እንደሚያቅሰው ዝም ብልም ዛሬ ነው የቀመስኳት። እኔም እንዳንተ ወንድም አለም ድግስ ቤት ስትሄድ ያንተ ዋና ስራህ ምንድነው? ቅድሚያ እፈወሳለሁ፣ ከዛ አስቀውጣለሁ። ምኑን? ሰርጉን ታስጨፍራለህ? የኛ ማሙሽራ በጊዜ ቤት ግባ። yes ሃይሎጋ እያልክ አስቀውጣለሁ። በኋላ ታስቀውጠዋለህ እዚህም Thank you. ወይ የሮፍራን ልጅ ሊሆን ይችላል ወይ ሮፍራን ሊሆን ይችላል። እንዴት ዊግ አድርገህ ነው? አይደለም ፀጉር ነው። ካሜራ ሳቀርጽ ነው እንደ ዝም ብለህ ቆመህ የምታየው? ወይ ወንበር ላይ ተቀመጥ። ይኸው እንደሱ ማለት ነው። እንደሱ አንተም ያዝ። በቃ ንዳ እሸቱ ልጆቹን እያጓጓ ነው። በዛች ቺፕስ ለኔም አምጣልኝ። አምሯችኋል ዋን ቺፕስ? እሺ ለሁላችሁም ዋን ቺፕስ ጋብዛችኋል። እንዴ እኔማ ዋን ቺፕስ ስቀምስ ይቅመሱ ቀኑን ያድሱ ይላል። ዋን ቺፕስ ስቀምስ ታየኛል እንዴት እንደምነጋ። እንዴ ለኔስ? ቆይ ላንተ እኮ እኔ እሰጣለሁ። ዋን ቺፕስ ነጋጭ ይርጋ ጨፌ ግን ሞተር ይበዛል። ሰርግ ሲደገስ ራሱ እኮ በመኪና አይደለም በሞተር ነው። ቆይ ሙሽራ መኪና ውስጥ ነው የምትገባው? ሞተሩ ላይ ነው? ሞተሩ ላይ ሙሽራ እና ገንዘብ ስታገኝ ለማ ምን ታደርግላታለህ? ፎቅ ቤት ጋዝና አስተዳድራታለሁ። በነገራችን ላይ ዋን ውሃ ማለት ነው የማይመለስ ዋን ደግሞ ይለያል እንዴ? በጣም ይለያል። የማይመለስ ጃር አዲስ ከፈረንጆች ነው ኮሮሽ ኧረ እባክህ ማስታወቂያ እንጀራዬን ኧረ ተው እንጀራዬን ኧረ እባክህ እንጀራዬን የማይመለስ ወሮ መድኃኒዓለም ይኸውልህ ሰውዬ ዝም በል በቃ። እቺ ናት እንጀራ ይቺ ናት። እሺ ውሃ አጠጣለሁ አጠጣለሁ። ቺርስ ከፈትከው ዋኗ 120 ሺህ ጠርሙስ በሰዓት በማምረት በከፍተኛ የመሰረተ ልማትና የስርጭት አቅም በመገንባት በኢትዮጵያ ተደራሽነቱን በከፍተኛ ሁኔታ እያሰፋ ነው። ዋኗን ጠጡ፣ ጤናችሁን ጠብቁ። ከሰው ንክኪ ውጪ ንጽህናውን ጠብቆ ነው የሚመረተው። እምቢ አለ አንቺ ለኔ አንቺ ለኔ
ለመስሩር ትከፈቻለሽ ወይስ አትከፈችም? ቆይ አሁን ከፍታታለሁ። እሺ ከፍታታለሁ። ከፈተው መስዑድ ዋኗን እየከፈተ ነው። ብራቮ። አሁን ከአዲስ አበባ ወደ ጨፌ ስትሄድ ለጓደኞቼ ምን ትነግራቸዋለህ? ጨፌን እሱ በጣም የጠየቅ አስፋልት ተሰራ ነው። አስፋልት የላችሁም እንዴ? ወደ ታች ወረድ ስትል አስፋልት አለው። ጨፌ እንደምታያት ደህና ናት። እንዴት? ብር ስላሌላት አስፋልት ማሰራት አቅቶታል። በቂ አስፋልት የለም? ጨፌ እኮ በቃ ሰፊ ሰዓት አይደለችም። ሰፊ አይደለችም? ከዚህ እስከ እዚህ ሄድ አለቀች። አዲስ አበባ ሄሊኮፕተር አይተህ ታውቃለህ? እኔ እኮ በቴሌቪዥን ብቻ ነው ማለት። ብታይ ደስ ይልሃል? እና ሄሊኮፕተር ውስጥ ብገባ ደስ ይላል? እንግዲህ አሁን ወደ ድንገት አንተን ወደምናስደስትበት ቦታ ደርሰናል። ግን ስንገባ ማየት ስለሌለብህ አይንህን እንዳስር ትፈቅድልኛል? እርግጠኛ ነህ? በጣም እሺ። ለየት ያለ ሰርፕራይዝ ነው። እሺ ቀበቶውን እናስራለን። አሁን መሄድ እንችላለን። ይጀምር። ተመልካቾቻችን በያላችሁበት በዓሉ የሰላም፣ የጤና፣ የፍቅር፣ የአንድነት፣ የበረከት በዓል ይሁንላችሁ። የወንድሞችን የልደት ቀን ታውቃለህ የሚባል ነገር ሰምቼ ነበር። አረ በሙስሊም እኮ አይከበርም ልደት። አይከበርም? ለምን? ነብይ ይቆጣል። የነብይ ልደት ብቻ ነው በሙስሊም የሚከበረው። ግን ክርስቲያን ጓደኞቼ ሳያከብሩ ሄጄ ኬክ በላለሁ። ቢኒያም ሰናይ ማን ነው? በጣም የምወደው ጓደኛ ነው። አሁን ግን እንትን ሄዷል ደብረ ማርቆስ። ለአንተ ምን ይገዛልሃል? አሳስላለሁ። ከዛ ገንዘብ ከሱ ተቀብለህ ምን ታደርግበታለህ? ለሷ ሰጣለሁ። ለእናትህ ለምዬ? እኔ ጌታ። እሺ ቅልጥም አይደለም ላቅምስ። ይኸውልህ ፖፕቲኮርን የሚባለው ዋን ቺፕስ ነው። ላጎተን ይወድ ጃንሳ ከእናትህ ልጀምር ቅድሚያ። አዎ ብራቮ። እናትህ ስንት ልጆች አሏት? አንድ አይሻ፣ ሁለት ኢክራም፣ ሶስት እጃጅን፣ አራት እኔ። ቤት ውስጥ ስንት ሆናችሁ ነው የምትኖሩት? ከዛ ሙሉ ቀን አምስት እዘዲ ሙሉ ቀን የዘመዳችሁ ልጅ ነው እሷም ታሳድገው። መድን ስድስት ከዛ ፋጤ ሰባት ረሆ 8 ዋጂ 9 ሆናችሁ ነው የምትኖሩት? እሺ ማን ነው ስራ ያለው ከእናንተ ውስጥ ከ9ኛችሁ ስራ የሚሰራ? እሺ ፋጤ ስራ አላት? ትሰራለች እናትህ? እንጨት፣ ከሰል፣ ሎሚ፣ ብርቱካን ትሸጣለች። ጀግና። እስቲ በትክክል ንገረኝ፣ ከየት ከተማ ነው የመጣኸው? ከቴሌቪዥን ጣቢያ። ከየት ቴሌቪዥን ጣቢያ? እኛ ሰፈር ቴሌቪዥን ጣቢያ አለ። እሺ ከዛ ሰፈር ነው የመጣሁት። ሰፈራችሁ ቴሌቪዥን ጣቢያ ነው የሚባለው? ስንት አይነት ወታደር ነው ያለው? አንድ የፖሊስ፣ ሁለት የኮማንደር፣ ሶስት ደግሞ
የታጣቂ ጀማሪ ስፖርት የሚሰሩ ሰዎች ገና የጀመሩ ዳምፔል ማንሳት የጀመሩ ሰዎች እንዴት ነው የሚሆኑት? ይወጣጠራሉ ደግሞ ማለት በቃ እዚች ጋር ሽጉጥ እዚች ጋር ቦምብ በቃ ሁሉንም ነገር ካራረኩ ነው የሚሆኑት። ትክክለኛ ኮማንዶ የሆኑ ሰዎችስ ሰላምታ የሚሰጡት እንዴት ነው? ትክክለኛ ኮማንዶዎች ስራቸው ምንድነው? ኢትዮጵያን ከፍ ደረጃ ደርሳሉ። ቢኒያም ማን ነው? ቢኒያም እኔ እዚህ እንደምገባ ያመቻቸልኝ። እናመሰግናለን ቢኒያም። ይሄን ደግሞ የሰፋችልኝ እጅግ የእሱ እናት ናት። ይሄ ልብስ እናመሰግናለን እጅግ። እናቶች ተሰብስበው ቡና ሲጠጡ እናንተ ህፃናት የት ነው የምትቀመጡት? ኩሽና ማለት አታውቅም? ኧረ አውቃለሁ። ምግብ የሚሰራበት። አዎ። ለምን? እዛ ያስገቡናል። ማየት የለብንማ። ምኑን ነው ማየት የሌለባችሁ? እነሱ ሲጠጡ ማየት የለብንም። መስማትስ? የሚያወሩትን ጆሮአችንን እንደፍናለን። የትልልቅ ሰው ወሬ ህፃን ልጅ ቢሰማ ይጠቅመዋል አይጠቅመውም? ማለት እነሱ ይቻሉበት ቻሉበት። እናንተ ወላጆች እሺ፣ የተወደዳችሁ ዛሬ እንግዲህ ድንቅ ነገር የዶንኪ ቲዩብ ቲም አባላት አዘጋጅተዋል ለመሱድ። በመጨረሻ ምርጥ ነገር እናያለን። እሺ፣ አሁን ሀገራዊ ጥያቄ ላይ ልንደርስ ነው። ፖለቲካ እንግባ። ኧረ እኔ ፖለቲካ እንግባ አላልኩም፣ ሀገራዊ ነው። ሀገራዊ ደግሞ ምንድን ነው? ሀገራዊ ቲቪ። ድንቅ ልጆችን በሀገሬ ቲቪ ለምታዩ ተመልካቾቻችን በሙሉ መልካም የገና በዓል። አንድ ሀገር ጠንካራ ሀገር የምትሆነው ክልሎቿ ሲበታተኑ ነው ወይስ አንድ ላይ ሲሆኑ ነው? አንድ ላይ ሲሆኑ። ቤት ውስጥ ልጆች እርስ በርስ ቢጣሉ ከውጭ ለሚመጣ ጠላት ይመቸዋል ወይስ አይመቸውም? ይመቸዋል። እስቲ ተመልካቹ አስቀውጡ። ክርስቲያኖች በሙሉ ድገምና 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 ወይኔ ሰበረችው። ዲዌኑይ Oh my God! Hello, Lakata. Hello, Nan. Actor mi bala hello. Hello. Ara? Tata, actor ne. በሀገር አሜሪካ የምትገኙ ትውልድ እኛም አለን። ምኑን? እኛም አለን ቡናው። ትክክል። ታሽጎ በዎልማርት 1550 ሱቆች ቀርቦላችኋል። ከፋ ኮፊ። ጥሩ ታሪክ እንዲኖረን ምን ማድረግ አለብን? ጸባይ። እሺ፣ እሱ ከሞላ በቃ ታሪክ ይኖራል። ሰውና ያከብራል። ጸባይ ካለ ሰው ሁሉ ይቅርና ዳይኖሰር ያከብራል። የቃላት ውድድር ነው። ቃላት ነው የምጠይቅህ። መጨረሻው ተመሳሳይ የሆነ ቃል ነው የምትለው። ለምሳሌ እኔ ዳቦ ብል አንተ ደግሞ ካቦ። ዝግጁ? አዎ። እርፍ። ጎበዝ። አንድ መልሰሃል። 10ን ከመለስክ 10 ሺህ ብሩ ለነሱ የተዘጋጀውን ይዘት ይላል። ሁለተኛ ወገባ
ሻንጣ በሸጣ ምንድነው በሸጣ እና በሸጣ ሻንጣ በሸጣ እሺ ማለሻለው ስንት ማለት 3 ካሁን በኋላ ትርጉም የሌለው እንዳታወራ ጫማ እርግጫ አይ በጫ አይደለም ጎበዝ በጫማ ጫማ በማን የሚያውቀው ማ ጎማ ብትራውን ይሆናል ጫማ እሺ በእና ጎማ አይ በቃ ወደ ስልክ ጥያቄ እንሄዳለን ዳሽን ባንክ ዛሬ በዓል ስለሆነ ሽልማቱ ደብል ይሆናል ከመለስክ 10,000 ብር ነው የምትሸጥ ማን ጋር ነው የምትደውለው አብነት መምህሩ ጋር ሄሎ እሸቱ ጋር ነኝ ዶክተር አማን ነኝ ጥያቄ ጠይቃለሁ ከመለስ እሸለማለሁ በገና ጨዋታ ዳሽ በገና ጨዋታ ዳሽ አይቆጡም ጌታ በገና ጨዋታ አይቆጡም ጌታ በትክክል በገና ጨዋታ አይቆጡም ጌታ በጣም የሚገርም ነው አመሰግናለሁ አብነት ያራዳሊ 10,000 ብር ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ሸልመዋል እንኳን ደስ ያለ 10,000 ብር አንድ ለአንተ የተዘጋጀልህ ልዩ የበዓል ሰርፕራይዝ አለ ስለዚህ ይሄንን ሰርፕራይዝ ወይም የሚያስደስት ድንገቴ ደስታ ለማየት ዝግጁ ነህ በጣም ጥሩ ስለዚህ ተመልካቾቻችን ለመሱድ የተዘጋጀውን ድንገቴ ደስታ አይተን እዚሁ ስቱዲዮ እንመለሳለን አብራችሁን ቆዩና የኢፌድሪ አየር ኃይል ጠቅላይ መምሪያ መሱድን ይዘን መተናል ዛሬ እንግዲህ ምኞቱን ለማሳካት ሄሊኮፕተሩም ጀቱም ሁሉም ነገር ተዘጋጅቷል መሱድ ምን እንደሚል እስካይ ጓጉቻለሁ አብረን ነው የምናየው ነው እስቲ ነው ተናስተልኝ ሻምበል እንኳን ደህና መጣችሁ እንኳን ደህና ቆያችሁ በጣም ነው የምናመሰግነው ሻምበል ሰይድ ይባላለሁ አየር ኃይል ግንኙነትና ሄሊኮፕተር አብራሪ ነኝ ወደ አንጋፋው የኢትዮጵያ አየር ኃይል እኛም ቤት መምጣታችሁ በጣም ደስ ብሎናል በፍጹም ቅንነት ስለተቀበላችሁን ጥያቄያችንን እጅግ በጣም ነው የምናመሰግነው ሻምበል እኛም እናመሰግናለን ሁሉ ነገር ዝግጁ ነው ህፃኑን ይዘነው መተናል ምን ሊያይ ይችል ይሆን ዛሬ አውሮፕላን C-130 የሚባል አውሮፕላን አለ ይሄ C-130 የሚባል አውሮፕላን ብዙ ጊዜ ለአየር ወለድ ዝላይ እንጠቀምበታለን የሄሊኮፕተር በረራም ኢንቫይት እናደርጋቸዋለን ማለት ነው እንጋብዛቸው በሄሊኮፕተር ሊበር ምንም ነገር አልተነገረም አሁንም እንዳይተረተረ በጣም ነው ማመሰግነው መሱድ ለታታሪ ዘመናውያን የሚመጥን በየዕለቱ የምንተጋለት የህይወት መዳረሻ አለን እርምጃችንን አፍጥኖ መንገዱን የሚያቀና ዘመናዊ አኗኗራችን የሚጠይቀውን የሚያሟላ የሚያውቁት አሞሌ እንደ አዲስ ፈጥኖ ተሻሽሎ ለህይወት እንዲመች ታስቦ የተሰራ መፍትሄ አዲሱን አሞሌ ላይት ከአፕ ስቶር እና ከፕሌይ ስቶር አውርዶ ይጠቀሙ ሁሌ በአሞሌ ውበት የስልጣኖች መገለጫ ናት ቤት ደግሞ የውበት እይታውን ገላጭ ነው ስለ ውበት ያውቁ እይታውን የሚያረካ የቤት ዕቃ ሲያጡ ምን ይላል ገበያው ላይ ያሉ ሁሉ ተመሳሳይ ሆኖበት ሲቸገሩስ ወደኛ ብቅ ይበሉ በእድሜ ዘመን የማይሰለቹ ሶፋዎችን ይዘን እንጠብቆታለን ካስማዎች
እንደ ስማችን የቤቶን የውበት ካስማ በእርሶ ፍላጎትና ምርጫ ልክ አዋህደን እናጸናሉታለን። በሚፈልጉት ዲዛይን በወደዱት የጨርቅ ቀለምና ምርጫ። አድራሻችን ሴንቸሪ ሞል 3ኛ ፎቅ። ካስማ የጥራት አርማ። በዓለም የትምህርት ታሪክ ውስጥ የምትፈራውን የምትማረው ኢትዮጵያ ውስጥ ብቻ ይመስለኛል። እሺ ይሁን ማለት ሀገሪቱ የተማረ ሰው ኃይል ስለሌላት የምትፈራው መማር ምናልባት ልክ ሊሆን ይችላል። የምትፈራውን መኖር ግን ልክ አይደለም። ጨለማ እየፈራ ዘበኛ መሆን ልክ አይደለም። ሌሊቱን ሙሉ ማን ነው ስትል ይነጋባል። ማነው 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 ጣሪያ ላይ ማነው ሚያዋልኩ እኮ ብራዘር። እሺ ኩኩሉ ሽፍት ቀይሩ። በሰዓት 120 ሺህ ጠርሙስ አሽጎ ለገበያ በማቅረብ የማይቆራረጥ የምርት አቅርቦት ሂደት የማይመለስ የጃር ምርትና የተለያዩ ማሸጊያዎችን በሰፊ አማራጮች አቅርቧል። ከፍተኛ የምርት ስርጭት አቅም እንዲሁም የመሰረተ ልማትንና ስርዓትን በመገንባት ዋን ውሃ በመላ ሀገሪቱ ከምንጊዜውም በላይ በከፍተኛ አቅም ተደራሽ ሆኗል። ዋን ውሃ ከአባ ህዋ ትሬዲንግ የዶንኪ ቲዩብ የዳይመንድ ደረጃ አጋር ነው። አንድ ትንፋሽ ትባላለች። ጠጡ። ሻምበር ሰይድ ይባላል ነው። ይሄ አውሮፕላን አየር ወለዶችን ማዘለን የሚችል አውሮፕላን። ስለዚህ ከአውሮፕላኑ ዋና አብራሪና ከበረራ አስተማሪ የተወሰነ ብሪፊንግ ይኖራል። እሺ ይሄ ክፍል ደግሞ የትራንስፖርት አውሮፕላን ስኳድሮን ነው የሚባለው። በስሩ እንደምታየው የተለያዩ አውሮፕላኖች አሉ። አሁን የምንጎበኘው አውሮፕላን ዩአን30 ወይም ደግሞ ኤርኩለስ ካምፓኒ የሚያመርተው አውሮፕላን ነው። የአየር ወለድ ዝላይ አገልግሎት የሚሰጥ አውሮፕላን ነው። ስለዚህ ይህንን አውሮፕላን እንተዋወቃለን ማለት ነው። እሺ ሄሎ መቅሱድ ይሰማሃል? አዎ። እሺ በረራውን ለመጀመር ዝግጁ ነህ? አዎ። እዚህ ያሉ መሳሪያዎች መቆጣጠሪያ ናቸው። ይህንን መቆጣጠሪያ የአውሮፕላኑን እንቅስቃሴ የምትቆጣጠረው በዛ ነው ማለት ነው። አየር ላይ ቁስለኛ ማጓጓዝ ይችላል። በ76 አልጋ ላይ ተኝተው የሚጓጓዙ ሰዎችን ማለት ነው። ቁስለኛ ቢያጋጥመን ማለት ነው። ለአምቡላንስ አገልግሎት የምንጠቀምበታለን ማለት ነው። ለፓራሹት የምንጠቀመው እዛ ጋር ሞተር አለ። በግራና በቀኝ ደግሞ እነዚህ ገመዶች አሉ። እነዚህን ገመዶች በመጠቀም ጃምፕ ማስተር እዚህ ጋር ይቆምና ከዚህ ያው ሰው በተፈጥሮ ያው ይፈራል መዝለል ሲባል። ማንም ደፋር ነኝ ብሎ የሚል ሰው እዚህ ጋር ሲደርስ እኛ ከ20 እስከ 30 ሰከንድ ነው አንድ ሜዳ ላይ ልንቆይ የምንችለው። ከፍ ባልክ ቁጥር ተጋላጭነትን ብዙ ስለሚሆን ዝቅ ብለን 500 ጫማ ሁለት ፓራሹት ይዘናል። ሁለት ፓራሹት ነው ሰማ። በሁለት ፓራሹት ነው የምትዘለው፣ በአንድ አይደለም። ለመዝለል ዝግጁ ነው? መቅሱድ መቅሱድ በቃ ደርሰናል። እኔ ልዘል ነው። እሺ መጀመሪያ እኔ ልዘልና ትቀጥላለህ። ቆይ ቆይ ስድስት ሰባት ስምንት በቃኝ፣ ዘጠኝ ጨረስኩ። 10 በሄሊኮፕተር ለመብረር ዝግጁ ነው? እነዛ ሁለቶቹ ናቸው አይደል? እኔ ያኩቻ ነኝ ዋዋን ማንንም ማለት ነው። እኔ ወስድ እኔ ወስድ
እኔ መስል ታይፓ የአውጉስታ ዋንሲናይን ትባላለች። በተለያዩ የአየር ጸባይ መብረር ትችላለች። ዝናብም ዳመናም በቀን በጨለማ በተለያዩ የአየር ጸባይ የሚሰጠንን ግዳጅ በብቃት የምንወጣባት ዘመናዊ ኤርክራፍት ናት። ዞር ብለን እንመለሳለን። በጣም አመሰግናለሁ። ልንበር ነው በሄሊኮፕተር እውነታችሁን ነው? እውነት ቢያሻው ለመኖሪያ ማረፊያ መጦሪያ ቢያከራዩት ንብረት የድካሙ ውጤት ፊሶን ሪል ስቴት በገንዘቦ ዋጋው የሚያድግ ሀብት ሀገሮ ላይ ይግዙበት። ባለግቢ አፓርትማዎችን ለሽያጭ አቅርበናል። ለየት የሚያደርገን ጥንቅቅ አድርገን ጨርሰን ማስረከባችን ነው። ይምጡና ቤቶን አይተውት ዳሰውት ይፈሉ። በ0952 787878 አሊያም በ0952 797979 ቋሚ ሀብት ይግዙ። ፊሶን ሪል ስቴት። ደብረ ዘይት ቢሾፍቱ ድረስ ሄደን አየር ኃይል ገብተን በሄሊኮፕተር በረን የመጣ ነው። የተወደዳችሁ በያላችሁበት መልካም በዓል ይሁንላችሁ። አሁን ወደዚህ ምጋብዝላችሁ የመሱድን ታዳጊ እናት ይህን 3 ቀን ከኛ ጋር እዚህ አዲስ አበባ ድረስ መጣ የሱን ህልም ለማሳካት እየተንከራተተች ነው። እናቱን ወደዚህ በክብር ጋብዛለሁ። ማን እንበል ስምሽን? ፋጤ ነስሩ። ሁሉም ልጆችሽ እንደ መሱድ በዚህ እድሜያቸው በጣም የላቀ ንቃት አላቸው? የሱ ይለያል አይደል? እንዴት እንደዚህ ሊሆን ቻለ? ማለት ይሄ ተለመደ አይደለም አይደል? ያ ከወጣቶች ጋር ነው የሚውለው ማለት ነው። እና አንድ ደግሞ አሰልጣኝ አለ ስፖንሰር ሆኖ እሱ ነው የሚያሰነጥለው። ስፖርት ያሰለጥናል። ከዛን ጀምሮ ነው እሱ በቃ እንደዚህ የሆነው። ፋስት ሆነ። አዎ ያው ይማራል እሱ ይማራል። ሄጇል። የመንግስት ነው የግል ነው? የመንግስት። ይከፈላል እንዴ? በአመት 300 ይከፈላል። ቤተሰብሽን ልጆችሽን የምታስተዳድሪበት የኢኮኖሚ ምንጭ ምንድን ነው? እንጨት እሸጣለሁ፣ በር ላይ ከሰል እና ፍራፍሬ እሰራለሁ። ያ ተሸጦ ለ4 ልጆች ለማሳደግ ፍላጎታቸውን ለማርካት በቂ ነው? ያው በሞላ ጎደል። እንደው በጣም አንዳንድ ሰው መቼም ብዙ ስጦታ ይሰጠዋል። አንቺ ደግሞ ይሄ ልጅ ለሀገርም ለአንቺም የተሰጠ ትልቅ ስጦታ ነው ብዬ ነው የማስበው። ፈተና የሆነብሽ ነገር አለ? ያው ኑሮ ይቸግራል። በትምህርት በደብተር በምን ከሞላ ጎደል የተሻለ ትምህርት ደግሞ የሚማርበት እድል ቢገኝ የግል አስጠኝ ቢኖረው የሚሟላለት ምናልባት እንግዲህ ሀገራችንን
በአይምሮአቸው ምጡቅነት ከሚያስጠሩ ሰዎች አንዱ ነው ብዬ አስባለሁ። ቤት አላችሁ የራሳችሁ? ስንት ናችሁ? ያው መስዑድ እንዳለው ይሄ ሁሉ እዛ 9 ሰው። ያው እኔ ደግሞ አባቴን ካድማለሁ። አባትሽንም ታስታሚያለሽ። መስዑድን ለማሳደግ እንደው የተፈተንሽበት አጋጣሚ? ኧረ እሱ እድልተኛ ነው ያልተፈተንኩ። ደስ እያለሽ ነው የምታሳድጊው። ተመልካቾቻችን ሰርፕራይዝ አለን። የዶንኪ ቲዩብ የዳይመንድ ደረጃ አጋሮቻችን ዳይመንድ ከተመጣችሁ ዳሽን ባንክን በዚህ አጋጣሚ ከልብ እናመሰግናለን። ፊሶን ሪል ስቴትን ይህን ስላደረገ ከልብ እናመሰግናለን። አባህዋ ትሬዲንግን ይህን ስላደረገ ከልብ እናመሰግናለን። ከፋ ኮፊን ይህን ስላደረገ ከልብ እናመሰግናለን። ለመስዑድ ትምህርት መማሪያ ይሆናል በሚል የበዓል ስጦታ 100,000 ብር ተዘጋጅቷል። 100,000 ብር መልካም የገና በዓል በያላችሁበት ይሁንላችሁ። ፋጤ የምትይው ነገር አለሽ? በጣም እናመሰግናለን። እኔ ቃል ራስ አጥሮኛል። መስዑድ አረፍ አመሰግናለሁ። አመሰግናለሁ። እናመሰግናለን። እና እንጂ ሌላ ሽልማት 10,000 ደግሞ አለ እኮ 10,000 110,000 ብር ታዲያስ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ 10,000 ብር ሽልማት አበርክቶላል። መብረር እፈልጋለሁ በወይዘሮ ሙሉ መቤት እምሩ እውነተኛ ታሪክ ላይ የተመሰረተ ልጆች መጽሐፍ ነው። ዶንኪ ቲዩብ ላይ ለመቅረብ ምስክር ወረቀት ኮሜዲያን እሸቱ መለሰ የፈረመበት ለድንቅ ልጅ መስዑድ ነስሮ አቤት ይርጋ ጨፌን አስጠራዛል። I love you so much. I love you too. I love you too. I love you too. ተመልካቾቻችን የዶንኪ ቲዩብን የዩቲዩብ ስኬት ሚስጥር በሰፊው ልናስተምራችሁ መርሃ ግብር ቀርጸናል። ኑና የዶንኪ ቲዩብን ትምህርት ተማሩ። ግዴላችሁ ሀገር የሚጠቅም ለቤተሰብና ለዓለም የሚተርፍ ዩቲዩበር ትሆናላችሁ። ለመመዝገብ በ0975516360 ለዓመታት የቀመርነውን የዩቲዩብ ስኬት ሚስጥር በአንድ ወር ውስጥ አስተምረናችሁ ስኬታማ ዩቲዩበር መሆን ትችላላችሁ። ጥር 5 ኮሜዲያን ምናለ ያረጋል በአምባሳደር ሲኒማ አስደናቂ የስታንዳፕ ኮሜዲ ስራ ያቀርባል። ኮሜዲ ማየትና 1 ሰዓት ተኩል መሳቅ ፈልጋለሁ የምትሉ እስቲ እጃችሁን አውጡ። እሺ እጃችሁን ያወጣችሁ ሰዎች ዛሬ ለሁላችሁም የመግቢያ ትኬት ሸልማችኋለሁ። ቶራ የበጎ አድራጎት ድርጅት ተወካዮች እዚህ ስቱዲዮአችንን ሞቅ አድርገው አድምቀውልናል። እነሱ እናመሰግናለን። የነሱ ተወካይ ገነት ገብረ ማርያምን በፍቅር ተቀበሉ። ቶራ ማለት ነው ማለት ምንድን ነው የምትሰሩት? መልካም ዜጋ ነው ከመንግስት ልጆችን ከ6 ወር እስከ 2 ዓመት ከ11 ወር ያሉ ምን ነበር በጀታችሁ የገቢ ምንጫችሁ? አሁን ባለንበት ሁኔታ አባላቶች አሉ። ከ200 እስከ 500 የወሩ ተቋሚነት አባላቶች አሉ። አብዛኛው ወጪያችን የሚጠቀመው ግን የምግብና የልብስ ከሰለሆነ ማለት በማቴሪያል ነው የሚመጣው። አንድ ፍሪ ለአንድ ልጅ የሚል ጽሑፍ እዚህ ማግ ላይ አሳትማችኋል። ምን ማለት ይህ ማለት ምንድነው? እያንዳንዳችን እናቶች በየወሩ አስቤዛ ለቤታችን እንገዛለን። 10 ሳሙና ለቤቴ ብገዛ 1 ሳሙና ለተባለች፣ 1 ኪሎ ምስር አራት ብገዛ 1 ፍሪ ለተባለች። እያንዳንዱ ሰው አስቤዛ ሲገዛ በመጨረሻ ራእያችሁ ምንድን ነው? እቅዳችሁ? ቶራ በአሁኑ ሰዓት መሰረታዊ ይህ ማለት
አንድ